ሰላም እንዴት ናችሁ? ደህና ናችሁ ወይ? ፍቅሬ ነኝ። ዛሬ ይዤላችሁ የቀረብኩት አንድ በጣም ኢምፖርታንት የሆነ ኢትዮጵያ ላይ የተከሰተ ለኢትዮጵያ ወሳኝ የሆነ ክስተት አለ። ይኸውም ዩኤስኤድ የሚባለው የአሜሪካው የእርዳታ ድርጅት ኢትዮጵያ ላይ የሚሰጠውን እርዳታ እንደሰረዘ ሰምታችኋል። ይህ በእውነቱ እጅግ አደገኛ ነው ለኢትዮጵያ፣ በተለይ ለድሆቹ፣ ለተራቡት፣ ለተጠሙት፣ ሜዲካል አክሰስ ለሌላቸው እጅግ አደጋ ነው። ይህንም በተመለከተ አንዳንድ ነጥቦች ልበል። በቅርቡ በትራምፕ አድሚኒስትሬሽን ከስልጣን ከመጣ በኋላ የመጀመሪያ ነገር ያደረገው ቢኖር ዩኤስኤድ የተባለውን የአሜሪካ ጠቅላላ ዓለም አቀፍ የተራድኦ ድርጅትን በመዝጋት ነው። መዝጋት ብቻ ሳይሆን ሰራተኞችን ማባረር፣ በውጭ ያለውን ኦፕሬሽን እንዲያቆም ነው ትዕዛዝ የተሰጠው። ይህ በአሜሪካ ታሪክ ታይቶ የማይታወቅ ነው። 46 ዓመት የሞላውን ድርጅት ኮንግረስ በባይፓርቲዛን ወይ ደግሞ በሁለቱም በሪፐብሊካንም በዲሞክራትስም ድጋፍ የተቋቋመውን ዩኤስኤድ ኢንተርናሽናል ለብዙ ሀገሮች ድጋፍ የሚሰጥበትን ፕሮግራም አጥፈውታል። ኢትዮጵያ ላይ ሲመጣ ምን ማለት ነው? በአጋጣሚ ሆኖ እንዳለመታደልም ሆኖ ኢትዮጵያ ሀገራችን ከዚህ ፕሮግራም ተጠቃሚ ከሆኑት አንዷ እና ትልቋ ናት። በአንደኛ ደረጃ ነው የምትገኘው። ኢትዮጵያ በአሜሪካ የተራድኦ ድርጅት በአስቸኳይ የምግብ እርዳታ፣ በመድኃኒት፣ በተለያዩ ሴክተሮች የተለያየ ድጋፍ ታገኛለች። አሁን ይህ ሁሉ ድጋፉን የቆመው ለማንኛውም እስቲ ዩኤስኤድ ለኢትዮጵያ እያደረገ የነበረው ድጋፍ ወይ ደግሞ እስካሁን እያደረገ ያለው ድጋፍ ምን ይመስላል ብለን የ2024ን አይተን እንመለስ። የ2024ን ስናይ እዚህ ጋራ ጊቭ ሚ አ ሞመንት አንድ ደቂቃ ስጡኝ ለማሳየት እናንተን። ይሄ ሁላችሁ ይሄ ዩኤስኤድ የሰጠው እርዳታ ነው። 1.1 ቢሊየን 372 ሚሊዮን 804,709 ዶላር የሚገመት እርዳታ በ2024 ዩኤስኤድ ሰጥቷል። በየዓመቱ የሚሰጠው ማለት ነው። ይሄ ማለት ይህንን ፕሮግራም የሚሰጥባቸው ዋና ዋና ሴክተሮች እነኚህ ናቸው። አንደኛው ኢመርጀንሲ ሪስፖንስ ነው። ማለት ይሄ ምግብ እርዳታ፣ በጦርነት የተፈናቀሉ ካምፕ ውስጥ ያሉ፣ በተፈጥሮ አደጋ በምግብ እርዳታ የተጎዱትን የሚረዳው ኢመርጀንሲ ሪስፖንስ። ይሄ በዓለም ደረጃ ረሃብ አለ ተብሎ ለረሃብ እርዳታ የሚደረግበት ፕሮግራም ነው። እሱ አንዱ ነው። ሁለተኛው ዴቨሎፕመንታል ፉድ ኤድ ፉድ ሴኩሪቲ አሲስታንስ የሚባለው ነው። ይሄ ደግሞ የሰዎች ፉድ ሴኩሪቲ ምግብ እርዳታ ማግኘት ብቻ ሳይሆን በራሳቸው ምግብ ለስራ የሚባለው አይነት ፕሮግራም ማለት ነው። ማዳበሪያ፣ የአግሪካልቸር ኤክስፐርቶች የሚረዷቸውን የተለያየ የምርጥ ዘር የተለያየ እርዳታ እንዲያገኙና ራሳቸውን ችለው በምግብ ተጠቂ እንዳይሆኑ የሚደረገው ዴቨሎፕመንታል ፉድ ኤድ ወይንም ፉድ ሴኩሪቲ አሲስታንስ የሚባለው ነው። ምግብ እርዳታ አለው፣ ግን ለአስቸኳይ ጊዜ ለተራቡ የሚሰጠው የምግብ እርዳታ አይደለም ማለት ነው። አግሪካልቸር ሴክተር ላይ የሚያደርጉት አለ እንዳልኳችሁ። ዴቨሎፕመንታል ፉድ ኤድ ፉድ ሴኩሪቲ አሲስታንስ ውጪ አግሪካልቸር የእርሻ ስራ ላይ የሚያደርጉት ድጋፍ አለ። ቤዚክ ሄልዝ ላይ ቤዚክ ሄልዝ ማለት የጤና ባለሙያዎች ለእናቶች የሚሰጡት ለእናትና ለህፃናት የሚሰጡት የጤና ድጋፍ፣ ለወላዶች የሚደረግ የጤና ድጋፍ፣ እርግዝና ጎጂ ባህሎችን በተመለከተ የሚደረግ የመከላከል ድጋፍ፣ ነርሶች፣ የልምድ አዋላጆች፣ ኮሚኒቲ ሄልዝ ኤጀንትስ የምንላቸውን የሚሰለጥንበትና አድቫንስድ የሆነ ደግሞ አክሰሰብል የሄልዝ ሰርቪስ የጤና አገልግሎት ለገጠሩ ለሆነው በረጅም ነገር ተጉዞ ጤና አገልግሎት እንዲያገኝ በአካባቢው ጤና አገልግሎት እንዲያገኝ የሚያደርግ ሰርቪስ
ኦፕሬቲንግ ኤክስፔንስ የሚሉት ያው ሎጂስቲክሱ፣ ሰራተኞቻቸው የኢትዮጵያ ላይ አተኩሮ የሚሰሩት ወደ 64 ሚሊዮን ያንትን ይላል። እሱም በጣም ኮስት ያደርጋል። ሌላው ማተርናል ኤንድ ቻይልድ ሄልዝ ፋሚሊ ፕላኒንግ የእናቶችና የህፃናት ጤና ላይ በተመለከተ የሚሰራው ስራ፣ ዋተር ሰፕላይ ሳኒቴሽን የውሃ ሳኒቴሽንን በተመለከተ የሚሰራው ስራ፣ HIV ኤድስ ላይ የሚሰራው ስራ፣ ቤዚክ ኤጁኬሽን ትምህርትን ቤዚክ ኤጁኬሽን ማለት አስተማሪዎችን ማሰልጠን፣ ትምህርት ቤቶችን ኮንስትራክሽን መስራት፣ ትምህርት ቤቶች ውስጥ ምግብ ህፃናት እንዲያገኙ ማድረግ፣ የመማር አስተማሩን ሂደት የመደገፍ የአስተማሪዎችን ስልጠና ጭምር ማለት ነው። ሌላው ገቨርንመንትና ሲቪል ሶሳይቲ ደግሞ ያው የመንግስት ባለስልጣኖችን ሰርቪስ እንዲሰጡ ማሰልጠን፣ የተለያዩ ሊደርሺፕ ስልጠና ይሆናል። ፓርቲሲፓቶሪ ሊደርሺፕ ካፓሲቲ ቢልዲንግ የሚሉት የተለያየ ስልጠና አለ። ቴክኒካልም ስልጠና ይሆናል። የኮምፒውተር ፕሮግራም ስልጠናም ሊሆን ይችላል። የተለያየ ስልጠና የመንግስትን ካፓሲቲ ዴቨሎፕ ያደርጉ የሚችሉ ስልጠናዎችን ያደርጋል። እዚህ ላይ ነው የሚሰራው ዩኤስኤድ። የሚሰራባቸው ስራዎች ካቶሊክ ሪሊፍ ሰርቪስን አለ ማለት የኢትዮጵያ ካቶሊክ እርዳታ ድርጅት የሚባለውን ካቶሊክ ሲአርኤስ የሚባለው ኢትዮጵያ ውስጥ በብዙ ዓመታት ነው የሰራው። እሱ አለ። እሱ ከፍተኛውን የዩኤስኤድ በጀት ያገኛል። እንግዲህ ዩኤስኤድ ቀጥታ አይደለም ስራውን ሲሰራ ቀጥታ አይደለም በራሱ ስትራክቸር በራሱ ሰራተኛ አድርጎ በራሱ ሰራተኞች አለ የሚሰራው። ብዙ ጊዜ 90% እንደውም 99% ማለት ይቻላል ስራውን የሚሰራው ከሌሎች ኦርጋናይዜሽኖች ጋር ዴቨሎፕመንታል ስራ ከሚሰሩ ድርጅቶች ጋር አብሮ ነው የሚሰራው። ስለዚህ የሚሰራቸው ዋና ድርጅቶች ኢትዮጵያ ውስጥ ሲሰራ ሊስት የተደረጉት ካቶሊክ ሪሊፍ ሰርቪስ ወይንም ሲአርኤስ የሚባለው $342 ሚሊዮን እርዳታ አለው። ወርልድ ፉድ ፕሮግራም WHO የዓለም አቀፉ የምግብ ፕሮግራም ከዩኤስኤድ በእርዳታ 223 ሚሊዮን ያገኛል ኢትዮጵያ ውስጥ ለሚያደርገው ኦፕሬሽን ማለት ነው። ወርልድ ቪዥን የሚባለው ኢትዮጵያ ውስጥ በብዙ ዓመት ነው የሰሩት። እነሱም 64 ሚሊዮን ያገኛሉ። ዩኒሴፍ ህፃናት ኢትዮጵያ ላይ ክትባትን እንትን በማድረግ የህፃናትን ፕሮቴክሽን በተመለከተ ህፃናት ጥበቃ እንዲደረግላቸው ቤዚክ ሄልዝ ኤጁኬሽን ሰርቪስ እንዲያገኙ ማልኒውትሪሽን እንዳይሆኑ የእናቶችና የህፃናትን በተመለከተ በጣም ትልቅ ሰርቪስ የሚሰራ የኢንተርናሽናል ኦርጋናይዜሽን ነው። ሌላው ኦርጋናይዜሽን ሜርሲ ኮርፕስ ነው። ሜርሲ ኮርፕስም በብዛት ኢመርጀንሲ ፉድ አሲስታንስ ላይ ይሰራሉ። ፒስ ኤንድ ስቴቢሊቲ ላይ ይሰራሉ። ኮሚኒቲ ማሰልጠን ላይ ይሰራሉ። ብዙ ነገሮች ላይ ይሰራሉ። ሜርሲ ኮርፕስም ኢትዮጵያ ውስጥ አንዱ የዩኤስኤድ ፓርትነር ኦርጋናይዜሽን ነው። IOM እንደምታውቁት ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው ወይንም የስደተኞች የተባበሩት መንግስታት የስደተኞች ድርጅት የሚባለው በዩኤንኤችሲአር ስር ያለው IOM የስደተኞች ድርጅት ስደተኞችን ማኔጅ የሚያደርገው ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን IOM አንደኛው የዩኤስኤድ ፓርትነር ነው። ወደ 6 ሚሊዮን አካባቢ የሚሆኑ የኢንተርናል እና ኤክስተርናል ዲስፕሌስ ሊሆኑ ሪፊውጂዎችን በተለይ የምግብ እርዳታ፣ የጤና አገልግሎት እንዲያገኙ ወደ ውጭ መላክ ያለባቸውንም ወደ ውጭ የውጭ ምንድነው ሪሰትልመንት ፕሮግራም የሚሄድ የሚችሉትንም ወደ ውጭ ሪሰትልመንት ፕሮግራም የሚሰጥ ፕሮግራም ነው IOM። IOM የሚባለው ፕሮግራም ዩኤስ ኤጀንሲ ፎር ኢንተርናሽናል ዴቨሎፕመንት በራሱ ደግሞ ዩኤስኤድ በራሱ ግራንት የሚሰጣቸው ቀጥታ ፕሮግራሞች አሉ። ኢንካም ጀነሬቲንግ አክቲቪቲስ የተለያዩ አክቲቪቲዎችን ለመርዳት ለባንኮች ሞደርናይዝ ለማድረግ ሲቲውን የሚረዳበት አንዳንድ ፕሮግራሞች አሏቸው። ዩኤስኤድ ቀጥታ የሚሰጠው አሲስታንስ ማለት ነው። ሌላው ለኤንጂኦስ የተለያዩ ኤንጂኦች በተለያየ ፕሮጀክት ላይ ለሚሰሩት የሚሰጠው እርዳታ አለ። ይሰራል። የተለያዩ ስራ ላይ የሚሰሩ ኤንጂኦች ጋራ አብሮ ይሰራል። ሌላው ኮሚኒክስ ኢንተርናሽናል የተባለ ፉድ ሰስቴናቢሊቲ ላይ ትምህርት ዴቨሎፕመንት ላይ ይሰራል እና አብዛኛው ኢትዮጵያ ውስጥ የሚሰሩት የዴቨሎፕመንት ስራዎች እንደው ባላጋንን ከ60% በላይ የሚሆነው በዩኤስኤድ አሲስታንስ ነው የሚካሄደው። በቀጥታም
በተዘዋዋሪ። እዚህ ላይ ያላየኋቸው ድርጅቶች አሉ። ጄፓይጎ የሚባል አለ። እነ ሲዲሲ አሉ፣ በፓርትነርሺፕ የሚሰሩ ሴንተር ፎር ዲዚዝ ኮንትሮል የሚባሉ። ጄፓይጎ ማለት የጆን ሆፕኪንስ ፕሮግራም ነው። ትልቅ ፕሮግራም አለው ኢትዮጵያ ውስጥ ከዩኤስኤድ ጋር ነው አብሮ የሚሰራው፣ ዩኤስኤድ ጋር ነው። እና እዚህ ላይ ያልተጠቀሱ ከ1.3 ቢሊዮን ብሩ ውጭ በጣም በጣም ብዙ ዶላር ኢትዮጵያ ውስጥ ይገባል፣ ኢንቨስት ይደረጋል። የዩኤስኤድ መዘጋት ማለት የነኚህ ሁሉ እርዳታ መቋረጥ ማለት ነው። ይህ ማለት ጠንካራ ኢኮኖሚ ለሌላት አገር እንደ ኢትዮጵያ ላለ በጣም በጣም አደገኛ ነው። አንደኛ ከ20 ኢምፓክቱን በተመለከተ በሶስት ማየት ይቻላል። በሶስት ነው። አንደኛው ኢምፓክት በሶስት ለማየት ሞክሬያለሁኝ። አንደኛው ኢምፓክት ቀጥታ ከዚህ እርዳታ በሶስት ማየት ይቻላል። የዚህን የዩኤስኤድ መቋረጥ የሚያመጣውን ጉዳት በሶስት ማየት ይቻላል። አንደኛው ያው ቀጥታ ቤኔፊሻሪዎቹ መጎዳት ማለት ነው። የምግብ እርዳታ የሚያገኙት ምግብ እርዳታ እንዳያገኙ ሊሆኑ ነው፣ በችጋር ሊያልቁ ነው። ይሄ አንደኛው በጣም በተለይ ኢመርጀንሲ ፉድ አሲስታንስ በሳምንትም ሲሆን በወርም ይሁን የምትደርሳቸው የምግብ እርዳታ ላይ ደርሳቸው ነው። ይሄ ማለት ብዙ ኢትዮጵያውያን ወደ 20 ሚሊዮን የሚሆኑ ኢትዮጵያውያን ለበለጠ እርዛትና ሞት ሊዳረጉ ነው ማለት ነው። ምክንያቱም ይሄ አስቸኳይ የምግብ እርዳታው ስለቀረ። ሌላው የቻይልድ ኒውትሪሽን ፕሮግራም ተብሎ የሚሰጠው በመመገቢያ ጣቢያዎች የሚደረገው ምግቦች ሊቋረጡ ነው። የህፃናት ማልኒውሪሽን መሆኑ የምግብ ጉዳት ከፍተኛ ሁኔታ ነው የሚሆነው ማለት ነው። ሌላው ትምህርት ቤቶች ላይ የሚደረገው ኢንቨስትመንት ሊቋረጥ ነው። ስለዚህ የትምህርት ኳሊቲን ኢምፕሩቭ የማድረግ ስራዎች ይቋረጣሉ። ይሄም የትምህርት ሂደቱ ላይ ኢምፓክት ያመጣል ማለት ነው። ሌላው ብዙ ጤና ጣቢያዎች ይዘጋሉ። ይህ ማለት ብዙ ኮሚኒቲዎች ለፐብሊክ ሄልዝ ሰርቪስ ለጤና አገልግሎት ያገኙት የነበረው ሰርቪስ ይቋረጣል ማለት ነው። መድኃኒት እጥረት ይኖራል። የጤና ባለሙያዎች አይኖሩም። ይሄ በመሆኑም በከፍተኛ ሁኔታ የመድኃኒት እጥረት ይኖራል። HIV ኤድስ፣ ቲቢ፣ ማሌሪያ የተመሳሰሉት በሽታዎች እና በጣም ህብረተሰቡን አፌክት የሚያደርጉት በሽታዎች ኮሚኒኬብል ዲዚዝ፣ ዲያሪያ በሉት የተለያዩ በሽታዎች በቀላሉ ትሪት የሚደረጉና በብዛት ግን ራን የሚደረጉት በWHO በወርልድ ሄልዝ ኦርጋናይዜሽን ኢን ፓርትነርሺፕ ዊዝ ዩኤስኤድ ከዩኤስኤድ ጋር ሆኖ ፓርትነር ሆኖ የሚደረጉ ፕሮግራሞች በሙሉ ይጎዳሉ። ስለዚህ አክሰስ ቱ ፐብሊክ ሄልዝ ወይንም ደግሞ ለጤና የሚደረገው እንትን ይቆማል ነው። ሌላው ምንድነው የሚደረገው? ቢዝነስ ሎንስ አሏቸው። እነኚህ ዩኤስኤድ አንዱ ትልቁ ፕሮሞት የሚያደርገው ማይክሮ ፋይናንስ ላይ ይሰራል። ሜርሲ ኮፕስ ይሰራል ማይክሮ ፋይናንስ ላይ። የዩኤስ ኤምባሲ ዳይሬክትሊ ከዩኤስኤድ ጋር በመሆን የፋይናንሻል እርዳታ ያደርጋል። ትንንሽ ቢዝነሶች እንዲጠነክሩ ግራንት ይሰጣሉ። ዩዝ ኢምፕሎይመንት ፕሮሞት ለማድረግ ይሰራሉ። ያን ያህል ባይሆንም ኢምፓክቱ ማለት ነው፣ ግን ይሰራሉ። ይሄ ሁሉ ይቆማል። ስለዚህ ግራንት፣ ቢዝነስ ሎን የሚያገኙት ካፓሲቲ ቢልዲንግ፣ ይሄ የወጣቱ በቮኬሽናል ትሬኒንግ እንዲህ ስልጠና የተለያየ የአጭር ጊዜ ስልጠና እንዲያገኝ የሚደረጉት ሰርቪሶች በሙሉ ይቋረጣሉ። ስለዚህ ጠቅላላው በኢትዮጵያ ውስጥ በተለይ የውሃ ማውጣት ታውቃላችሁ። በኢትዮጵያ ውስጥ ትልቁ ችግር I think it's more than 50% of the Ethiopian population don't have access for clean water. drinkable የሆነ ሳኒቴሪ የሆነ ውሃ አክሰስ የለውም። ይህ ባለመሆኑም አሁን ይህ በተለይ እኔ የውሃውን ስራ የሚሰሩትን ስለማቅ ነው። ሪሞት የሆኑ ኤሪያዎች ውስጥ እየሄዱ ጉድጓድ ቆፍረው ውሃ አውጥተው ለኮሚኒቲ የሚያደርሱ ኦርጋናይዜሽኖች፣ ሎካል ኤንጂኦዎች
ኢንተርናሽናል ኤንጂኦዎች ይሄ ፈንድ ሲቋረጥባቸው ያ ስራቸው ይቋረጣል ማለት ነው። ይሄ ዳይሬክትሊ በሚሊየንስ የሚቆጠሩ ኢትዮጵያውያን ከኦሮሚያ እስከ ጋምቤላ፣ ከትግራይ ክልል እስከ አዲስ አበባ፣ ከአዲስ አበባ እስከ አማራ ክልል፣ ከአማራ ክልል የትኛውን በሉት ደቡብ ውስጥ ያሉት ፕሮግራሞች በሙሉ በጣም ኦል ኦቨር ኢትዮጵያ በጣም ትልቅ ኢምፓክት ይኖረዋል። ኤድ በእርዳታና በድጋፍ ኮሚኒቲ ኢምፓወርመንትም የሚሰሩ ኢመርጀንሲ አሲስታንስም የሚሰሩ ሰርቪስ የሚሰጡ ፕሮግራሞች በሙሉ ስለሚታጠፉ በሚሊየን የሚቆጠሩ ኢትዮጵያውያኖች በዚህ ፕሮግራም ተጠቃሚ የሆኑ ተጠቃሚነት አይኖራቸውም። ስለዚህ ጉዳቱ በጣም በጣም ሰፊ ነው። ይሄ በዳይሬክት እንትን ነው። ሌላው አንኤምፕሎይመንት ነው። ሁለተኛው ጉዳት አንኤምፕሎይመንት ነው። በኤንጂኦዎች ወደድንም ጠላንም እንዳለመታደል ሆኖ ከፍተኛውን ከመንግስት ቀጥሎ ማለት ነው ከፍተኛውን ኢምፕሎይመንት ፕሮግራም የያዙት ከመንግስትና ከፕራይቬት ኢንዱስትሪ ቀጥሎ በሶስተኛ ደረጃ የኤንጂኦዎች ናቸው። ነን ፕሮፊት ኦርጋናይዜሽንስ ከፍተኛ የሆነ ማንፓወር አላቸው። ማለት ይሄ ማለት ምንድን ነው? በጤና ላይ የሚሰሩት፣ አግሪካልቸር ላይ የሚሰሩት፣ ኦፊስ ስራ ላይ የሚሰሩት፣ ኮንስትራክሽን ላይ የሚሰሩት፣ ይሄ ትምህርት ቤት በመገንባት ድራይቨርስ፣ ኢመርጀንሲ ፕሮግራም ወርከርስ፣ ኒውትሪሽኒስትስ፣ ይሄ ሹፌሮች፣ ኤምፕሎይመንት ፕሮግራም የሚሰሩ ፒፕል ሁ አር እንትን ምንድነው ሬንት የሚያደርጉ ይሄ እንትኖች ምንድነው ቢሮዎች ሬንት የሚያደርጉ ጽዳት ሰራተኞች፣ በቃ በጣም በጣም ሹፌር በጣም ብዙ የሆነ ሰው ኢምፕሎይ ያደርጋሉ። እነዚህ በሙሉ አንኢምፕሎይድ ነው የሚሆኑት። ነን ፕሮፊት ኦርጋናይዜሽንስ አንዱ ትልቁ ንጭራቸው ለጉዳት የሚያደርጋቸው ግራንት ቆመ ማለት እንደሌላው ከባንክ መበደር አይችሉም፣ ከተለያየ ቦታ መበደር አይችሉም። ስለዚህ ስራውን ማቆም ነው። ይህ በሚሆኑበት ሰዓት ኢፌክቱ ከፍተኛ ነው፣ የስራ ማጣቱ። ለምሳሌ የጤና ጥበቃ ከ5000 ሰራተኛ አሁን ቆርጧል። 5000 ሰራተኛ ኢሚዲየትሊ ዩኤስኤድ ከት ሲያደርግ አዲስ አበባ አካባቢ ያሉትን መሰለኝ 5000 ሰራተኛ። ነገር ግን በ5000 የሚቆም አይደለም። ለጤና ጥበቃ ዩኤስኤድ ብዙ ብር ይሰጣል። በWHO ፕሮግራምም በወርልድ ሄልዝ ኦርጋናይዜሽን በኩል ገንዘብ ሊያገኙ እንደሚችሉ እርግጠኛ ነኝ። ገንዘብ እንደሚያገኙ እርግጠኛ ነኝ። ሲዲሲም ሴንተር ፎር ዲዚዝ ኮንትሮል የሚባለው ይሄ የበሽታ እንዳይራባ ቁጥጥር ማድረጊያው የአሜሪካው ድርጅትም ከጤና ጥበቃ ጋር ብዙ ስራ ይሰራል። እነኚህ ሁሉ ግራንቶች ሲቆሙ በዚህ ግራንት የሚደገፉ በእነኚህ ሁሉ ዶኔሽን የሚደገፉ ብዙ ሰራተኞች ከስራ ውጭ ነው የሚሆኑት። ስለዚህ በ100,000 የሚቆጠር ሰራተኛ ከስራ ውጭ ይሆናል። ይህንን አብዞር በሚያደርግ ፕራይቬት ሴክተር የለም። ይሄ ቀጥታ አንኢምፕሎይመንት ላይ የሚያደርገው ኢምፓክት ነው። ስለዚህ ኢትዮጵያ ከጥቂት ጊዜ በኋላ ከአንድ ወር በዚህ በሚቀጥሉት አንድ ወራት ውስጥ ከፍተኛ የሆነ የስራ አጥነት ይጨምርባታል። ኦልሬዲ በስራ አጥነት የምታመስ ሀገር ናት። ኢኮኖሚው አላደገም፣ ሰላሟም ስለሌለ ሌላ ጊዜ እናወራዋለን። ነገር ግን በዚህ ምክንያት ዳይሬክት ኢምፓክት አለው። ሌላው ኢኮኖሚክ ኢምፓክቱ ነው። ኢኮኖሚክ ኢምፓክቱም በጣም ትልቅ ነው። ብዙዎቹ እነኚህ ኤንጂኦ ላይ የሚሰሩ ሰራተኞች ወይንም ኤንጂኦ በራሱ ነን ገቨርንመንታል ኦርጋናይዜሽንስ እንደ ዩኤስኤድ ያሉ ለኢትዮጵያ የሚያስገኙት አንደኛው ትልቅ ጥቅም የውጭ ምንዛሪ ወደ ሀገር ውስጥ ማስገባት ነው። ሪፖርተር ላይ በቅርቡ በወጣው ንባብ ከ40% በላይ የሚሆኑት የፕራይቬት ባንኮች የሚያገኙት የውጭ ምንዛሪ የሚመጣው በኤንጂኦዎች ነው፣ በነን ገቨርንመንታል ኦርጋናይዜሽንስ። አንደኛውና ትልቁ ደግሞ ዩኤስኤድ በሚያመጣው እርዳታ ነው። ይህ ማለት ወደ ኢትዮጵያ የሚገባው ዳላር ድራስቲካሊ ይቀንሳል ማለት። ዩኤስኤድ ፕሮግራሙን እርዳታውን ሲቀይር የተለያየ ነገር ስለሚያገመው ፕሮጀክቶች የሚሸጡት የዶላር ብዛት ያጣል ማለት ነው፣ ይቀንሳል ማለት ነው።
ያ ማለት ዶላር ያጥራል። የዶላር ገበያ ላይ የሚኖረው ዶላር አጠረ ማለት ዶላር ላይ ገበያ ላይ የሚወጣው ዶላር አጠረ ማለት የነጋዴው ያለችዋን ኢትዮጵያ ውስጥ ያለችዋን ዶላር በፉክክር ነው የሚገዛው። ማርኬቱ ዲማንድ ኤንድ ሰፕላይ የሚባለው ነገር ሚት አያደርግም ማለት ነው። የዚህን ጊዜ ምንድን ነው የሚያደርገው? የዶላሩ ዋጋ ይጨምራል ማለት ነው። እኔም አንተም ያለችው $1 ከሆነችና ሁለታችንም የምንፈልጋት ከሆነ ያችን ዶላር ለመግዛት እኔና አንተም ሁለት ሰዎች ኮምፒት ሲያደርጉ ጨምረው የመግዛት እንትን አላቸው። that's what's called market oriented economic program ተብሎ አሁን የተለቀቀ ኢትዮጵያ ላይ አንዱ ትልቁ ለውጥ ገበያው በሚመራው መሰረት ነው የዶላር ዋጋ የሚመጠና ይብላል። ስለዚህ የዶላር ዋጋ ይጨምራል። የዶላር ዋጋ ጨመረ ማለት ተመልከቱ፣ የዶላር ዋጋ ጨመረ ማለት ከውጪ የሚመጣው ዕቃ ነጋዴው የሚያመጣው ማዳበሪያ ሆነም ሆነ መድኃኒቱንም ሆነ ምኑንም ዋጋውን ይጨምረዋል ማለት ነው። ያ ማለት በመጨረሻ የኢትዮጵያ ሕዝብ ገበያ ላይ ሄዶ የሚገዛው ከውጪ የሚገቡ ዕቃዎችም ሆነ ደግሞ በውጪ ግብአት የሚመረቱ ሀገር ውስጥ ዕቃዎች ዋጋቸው ይጨምራል ማለት ነው። ስለዚህ የኑሮ ውድነቱ አሁን ካለበት የለየለት የጋሸበ ኢኮኖሚ ጥርምስምሱ ሊያወጣው የሚችል ሁኔታ ይፈጠራል። I hope you follow me. ኢኮኖሚክ ኢምፓክቱ ነው። ሌላው የሚያበድሩት ገንዘብ የባንኮች ለኤንጂኦዎች ለሚሰሩ ሰራተኞች ጠቀም ያለ ገንዘብ ያበድራሉ። ምክንያቱም ኢንካማቸው ሃይ ስለሆነ ማለት ነው። ሞርጌጅ ያበድሯቸዋል። ድርጅቶች በሰራተኞቻቸው ስም ይበደራሉ። ለሰራተኞቻቸው ብድር እንዲሰጥ ይፈራረማሉ። ሰራተኞቻቸው ለተለያየ ነገር ብድር ይሰጣሉ። አሁን ሰራተኞቻቸው ይህ ብድር የመክፈል አቅም አይኖራቸውም። ስለዚህ ባንኮች ገንዘብ ሉዝ የማድረግ ሰዎች ቤታቸውን ሉዝ የማድረግ ቢዝነሳቸውን ሉዝ የማድረግ ከፍተኛ ሪስክ አለ ወይ ደግሞ ሊፈጠር ይችላል። ምንም ጥያቄና መልስ የለውም። ሰራተኞች ከተባረሩ ሞርጌጃቸውን መክፈል አይችሉም፣ የቤት እንትናቸውን። ስለዚህ የቤት ላይ ባንኮች ላይ የሚኖረው ከፍተኛ በተለይ በብድር በባንክ ብድር ላይ ከፍተኛ የሆነ ቀውስ የሚያስከትል ስርዓት ሊፈጥር ይችላል። we have to understand also that moderate የሚባል ከፍተኛ ትንሽ ከፍ ያለ ኢንካም ያለው ኢትዮጵያ ውስጥ ኤንጂኦ ላይ የሚሰራው ህብረተሰብ ነው። ስለዚህ ይሄም ከፍተኛ ኢምፓክት ይኖረዋል ለማለት ፈልጌ ነው። ሌላው ኢትዮጵያ ውስጥ በአብዛኛው ይሄ ሌላው የኢትዮጵያ ውስጥ የሚገዛው የኮንሱመሩ የሚገዛው አቅም ይቀንሳል። በብዛት ነው የሚቀንሰው። አቅም ያለውና ኢትዮጵያ ውስጥ መግዛት የሚችለው በሙሉ ከገበያው ይወጣል። ያን ኢኮኖሚ መነቃቃት የሚለካው ገበያው ላይ የመግዛት አቅም ያለው ኮንሱመር ሲኖር ነው። ይህ ማለት ነጋዴዎችን የሚገዛቸው አይኖርም። አንደኛው ዋጋቸው ይወደዳል ብያቸዋለሁ፣ ውድ ነው። ሁለተኛ መግዛት ሊገዛ የሚችለው ኃይል ከገበያው ይወጣል። ይህ ደግሞ ከፍተኛ የሆነ የኢኮኖሚ ቀውስ ሊያመጣ ይችላል ማለት ነው። ቤት ተከራይቶ የሚኖረው፣ ነዳጅ የሚገዛው፣ ትራንስፖርት የሚጠቀመው፣ ገበያ ላይ ሄዶ አብዛኛውን እህል የሚገዛው፣ ኢንተርቴንመንት ላይ መዝናኛ ቦታ ሄዶ ገንዘብ የሚያወጣው፣ በጣም ገንዘብ ሊያወጣ የሚችለው ኢኮኖሚካሊ ስትሮንግ የሚባለው ወይም ኢኮኖሚካሊ ጠንካራ የሚባለው የህብረተሰብ ክፍል ከገበያው ኮምፕሊትሊ ይወጣል። ይህ ደግሞ ኢፌክት አለው። ቤት ተከራይ ላይ ኢፌክት አለው። ነጋዴ ላይ ኢፌክት አለው። የተለያየ ሰርቪስ የሚሰጡ ድርጅቶች ላይ ትልቅ ኢፌክት አለው ማለት ነው። በጠቅላላ ስናየው ይህ የዩኤስኤድ እርዳታ መቆም ደግሞ የሚያመጣው ኢምፓክት በጣም ከፍተኛ ነው። ከዳር እስከ ዳር ኢትዮጵያን ሊያምሳት የሚችል ከሰው ልጅ ህይወት መቅጨት አገሪቷን ወደ ለየላት የመንኮታኮት ሂደት ውስጥ የሚያስገባ ነው የተፈጠረው ሁኔታ። አንፎርቹኔትሊ አለመታደል ሆኖ
ጥሩ ኢኮኖሚ ቢኖረን፣ ሰላምና መረጋጋት ቢኖረን እና የራሳችን ጥንካሬ ቢኖረን እርዳታ ላይ ፎከስ ባላደረግን ነበረ። ነገር ግን እንዳለመታደል ሆኖ ሰላማችን የተረጋጋ አይደለም። የኢኮኖሚ ጥንካሬያችን ባዶ ነው፣ እንደውም ኔጌቲቭ ነው። በዳ ነው እየተጨማለቅን ያለ ነው። አሁን ካለንበት እንኳን ወደ ላይ ልናድግ እንችላለን ብለን ስናስብ በአገሪቱ ውስጥ የሚታየው የሰላም መታጣት፣ የኢኮኖሚ ኮራፕሽኑና የመንግስት የትኩረት አቅጣጫ በትሪሊየን የሚቆጠር ብር የሚገመት አዲስ ቤተ መንግስት መስራትና ከተማ መገንባት፣ ቤቶችን ማፍረስ፣ ከተማ ማቆንጀት ላይ ስለሆነ አብዛኛው ብር የወጣው መጥፎ ነው ማለት አይደለም። መጥፎ የሚሆነው ፕራዮሪቲው ሮንግ ሲሆን፣ ፕራዮሪቲው እኔ ሮንግ ነው ባይ ነኝ። ነዳጅ አውጥተን ኢንዱስትሪውን አሳድገን የዛ የኢንዱስትሪው አንኢምፕሎይመንትን ቀጭተን ኢትዮጵያን ሰላም አድርገን ኢንቨስት አድርገን እነሱ ነገሮች ላይ የዛ ውጤት ይሄንን የምናየውን አዲስ አበባ ላይና ሌላ ቦታ የምናየውን የህንፃና የመንገድ ስራ እንትን ቢያመጣልን that's called real development። እውነተኛ የህዝቡ ኢንካም ጨምሮ ማለት ነው። እንደሱ አይደለም ያለው፣ ሪያል ዴቨሎፕመንት አይደለም ያለው። ስለዚህ አንፎርቹኔትሊ እንደዚህ ሪያል ዴቨሎፕመንት በሌለበት መንግስት አብዛኛውን ሴክተር ራን የሚያደርገው በውጭ እርዳታ በሆነበት እነኚህ ሴክተሮች በሙሉ በከፍተኛ የትምህርቱ፣ የጤናው፣ የውሃው የተለያየ ሴክተሮች በከፍተኛ ሁኔታ ይጎዳሉ። ይህ ለኢትዮጵያ ትልቅ ዲዛስተር ነው የሚያመጣው ለማለት ፈልጌ ነው። ይህንን በተመለከተ ይህንን ዋርኒንግ በየተለያየ ቦታ ስናገረው ነበረ። አሁን ግን ጠቅለል አድርጌ ምንድነው ኢትዮጵያ ውስጥ ዩኤስኤድ የሚሰራው ምንድነው? ኢትዮጵያ ውስጥ ዩኤስኤድ የሚያደርገው እርዳታ መቆሙ ምን የሚያመጣው ነገር አለ የሚለውን ለእናንተ ጠለቅ ብላችሁ እንድትረዱት ለማድረግ ፈልጌ ነው። ስለሰጣችሁኝ እድል አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። አንዳንድ እንደዚህ ማቅረባቸውን ነገሮች መከታተል ከፈለጋችሁ ዩቲዩቤን ሰብስክራይብ አድርጉ። አልፎ በቻልኩ መጠን ቪዲዮዎችን ለመለጠፍ ሞክራለሁ። ኢትዮጵያን አገራችንን ሰላም ያደርግልን። ለሁላችንም አንድነትን፣ ፍቅርን ይስጠን። ዘረኝነትን ያጥፋልን። ተባረኩ። ቻው።